ነሳና ጥርጣሬ ያላቸው ሰዎች አሉ። እኔ በጣም ኮንፈርት የማይሰጠኝ አንድም በተለይ ደግሞ ከብልጽግና ጋር አያይዘው የሚናገሩ ሰዎች ነው። አልፈርድም በእነሱ ሰዎች ለምሳሌ ያሳለፉት አጠቃላይ የኢትዮጵያ ሕዝብ ያሳለፈው የፖለቲካ ሁኔታ ያለፈበት መንገድ እና ደግሞ በትክክል አምኖ ደግሞ የከዱት ሰዎች አሉ። አልፈርድም በእንደዚህ አይነት ሰዎች ቢጠራጠሩ ምናምን። ይሄ በጊዜ ሂደት የሚረጋገጥ ነገር ነው። እኔ ጴጥሮስ ጋዜጠኛም ሆኜ ፖለቲከኛም ሆኜ አቋም ያልተቀየረም የተቀየረ አቋም የለኝም። ፖለቲከኛ ስለሆንኩኝ የተናገርኩት ጋዜጠኛ ስለሆንኩ ያልተናገርኩት እና የቀየርኩት ደግሞ አቋም በፍጹም የለኝም። ትናንት ማምንበት ዛሬ ማምንበት ነገር ነው። የምታገለው ለዛ ነው። ሌላ ምንም እንትን የለኝም እና ይሄ በጊዜ ሂደት የሚረጋገጥ ነው። አሁን አይ አትጠርጥርኝ እመኑኝ ምናምን አይደለም እንዳልኩ በጊዜ ሂደት የሚታይ ነገር ስለሆነ ህዝብም ደግሞ ካሳለፈው ከተጎዳው አምኖ ከተከዳው እና ደግሞ ከአጠቃላይ ፖለቲካ ባህላችን አሁን ካለው ሁኔታ በመነሳት እንደዛ ቢጠረጠር መፈርድበት ነገር አይደለም። ግን ደሞዝ ኮንፈርት የማይሰጠኝ ነገር ደግሞ በተለይ ከብልጽግና ጋር አጋር ተደርጎ መታሰብ ነው። በእውነት እንዳልኩ የፕሪንሲፕል ጉዳይ ስለሆነ ማለት ነው። የብልጽግና የሚቆምላቸው ነገሮች እና እኔ የሚቆምላቸው ነገሮች፣ ፓርቲ የሚቆምላቸው ነገሮች በጣም የተለያዩ ናቸው። ሌላ ሰው ሆኖ መፈጠርን ይጠይቃል በዛ እምነት ውስጥ ለመግባት እና እንዳልኩ ግን አሁን ኖመኑኝ እኔ እንደዚህ አላረግም ለማለት ፍላጎት የለኝም። ለምናገር በጊዜ ሂደት ውስጥ የሚታይ ስለሆነ የቀየርኩትን አቋም እስከዛሬ ስለሌለ ማለት ነው። ከእንትኑ በመነሳት የሚደርሱ ስጋቶች በመስጋት በሁለት መልኩ አለ። አንደኛው እንዳልኩ ወጣት ሰው ወደ ፖለቲካ ሲገባ፣ ወጣት ሴት ወደ ፖለቲካ ስትገባ በጣም ብዙ ሰው ብዙ አይነት አመለካከት አለው። በተለይ ደግሞ እኛ ሀገር ለሴት ልጅ የምንሰጠው እንትን ጥሩ አይደለም። እኔ በዛ ውስጥ መደበቅ አልፈልግም። እዚህ ያለሁት ሴት ስለሆንኩ ስላልሆነ ማለት ነው። እንደ ሰው በብቃቴ በችሎታዬ ነው እዚህ የተቀመጡት እና ለትግል ባለኝ ኮሚትመንት ነው የተቀመጡት። ግን አጠቃላይ ለሴት ልጅ የምንሰጠው ቦታ በጣም ያነሰ እንደሆነ ነው የሚያስገነዝበን። ብዙዎቹ አግብተሽ ወልደሽ አርፈሽ አትኖሪ ምናምን ይላሉ። አሲፍ የአንድ ሴት ልጅ የመጨረሻ የህይወት ጎል እሱ እንደሆነ ማለት ነው። ሰው የተለያየ ዓላማ ነው ያለው በዚህ ምድር ላይ ሲኖር። የኔ ዓላማ ቢዮንድ ዛት ነው። በቃ ከዛ ሌላ ነው፣ ከዛ የተለየ ነው። በዛ መንገድ ነው እየሄድኩ ያለሁት። አሁንም በዛ መንገድ ነው መቀጠለው ፈልጌ ነው። ሌላው ደግሞ የምርም ደውለው ማሳሰር የሚችሉ ሰዎች የሚሰጡት አስተያየቶች አሉ እናያለን። ብዙ አክቲቪስቶች፣ ብዙ ለፖለቲካው ለገዢ ፓርቲ ቅርብ የሆኑ ሰዎች ስለሚጽፏቸው የእስር ዛቻ፣ ማስፈራሪያ ከእስርም ባለፈ የሚደርሱ ዛቻ ማስፈራሪያዎችን እንሰማለን። ወደዚህ ትግል ስንገባ እያንዳንዱ ነገር አምነንበት ነው የገባ ነው። ባይሆን ደስ ይለናል፣ በጣም ደስ ይለናል። እንደ ሰው መኖር፣ እንደ ሰው የምንታገልለት ዓላማ ዳር ደርሶ ማየት ስለምንፈልግ በዛ መሀል ግን ለሚያጋጥሙና ያንን ዓላማ ከዳር ለማድረስ የሚያጋጥሙ እንቅፋቶች ግን ፈርተን የምንቆምበት ትግል ውስጥ አይደለም የገባ ነው፣ እንደ ኢህአፓ ስነግርህ ማለት ነው። ስለዚህ የሚሞክሩትን ነገር ማድረግ ይችላሉ፣ የሚፈልጉትን ማድረግ ይችላሉ። በእኔ ላይ ብቻ አይደለም ደግሞ በብዙ ሰዎች አድርገው ያዩት ነገር ነው እና ያዋጣናል ብለው ካሰቡ መቀጠል ይችላሉ። በዛ ግን ፈርቶ የሚቆም የኢህአፓ አባል አመራር የለም። እኔም እንደዛ ማደርገው ነገር አይደለም ያለው እና እኔ በዛ ከፋፍዬ ነው ማለት ነው።